ሰላም ጤና ይስጥልኝ ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች ባላችሁበት ሰላምና ደስታን ጤናን ፍቅርን ስኬትን አንድነትን ሁሉ እመኝላችኋለሁ። ከተማኒ ለዚህ ቻናል አዲስ ለሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ግብዣዬ ነው ማለት ነው። እንዲሁም የደውል ምልክት በመጫን ሁልጊዜ የሚለቀቀው ቪዲዮዎች እንዲደርሳችሁ ለማለት እወዳለሁ። ስለዚህ ዛሬም ደግሞ እጅ በጣም ድንቅ የሆነ ስልጠና ይዤላችሁ ለማካፈል መጥቻለሁ። የዛሬው እጅ በጣም ወሳኝ የሆነ ለሁላችንም ለማንኛውም ሰው መሆን የሚችል ስልጠና ነው። የስልጠናችን ርዕስ አመለካከት ይላል ማለት ነው። አመለካከት ማለት ምንድነው? የተማረም ያልተማረም ማንኛውም ሰው መውሰድ የሚችል ለሁሉም ሰው መሆን ያለበት መጀመሪያ የሰው ልጅ መቀየር ያለበትስ ምኑን ነው? ከየት ነው መቀየር የሚጀምረው የሚለውን በደንብ እናያለን ማለት ነው። መጀመሪያ አመለካከት ማለት ለነገሮቹ ያለን እይታ የምንሰጠው ቦታ ነው። የሰው ልጅ የሚኖረው የአስተሳሰብ ወይንም ደግሞ የአመለካከቱ ውጤት ነው። የሚሰራው፣ የሚተገብረው፣ የሚሄደው ሁሉ ነገር የምን ውጤት ነው? የአመለካከቱ ውጤት ነው። ለምሳሌ በተለያዩ ምሳሌ ማየት እንችላለን ማለት ነው። ሁልጊዜ ሰው የሚያይልን ከውጪ የሚመለከት በቤተሰብ ሊሆን ይችላል፣ ጓደኛ ሊሆን ይችላል፣ የሥራ ባልደረባ ሊሆን ይችላል። ማንኛውም ሰው ውስጣችንን ሳይሆን ውጫዊን ነው የሚያዩት። ውጫዊያችንን፣ ባህሪያችንን፣ አቋማችንን፣ አነጋገራችንን ነው የሚመለከቱት። ስለዚህ ከዛ የተነሳ ሰዎች ብዙ ነገሮች ሊሉን ይችላሉ፣ ብዙ ነገሮች ሊሰጡን ይችላሉ፣ ብዙ ስም ሊወጣልን ይችላል። ከምን ውስጣችንን አላዩትም። ከላይ ብቻ ቢያንስ 10% ነው የሚመለከቱት። ውስጣችን ግን ብዙ ፐርሰንቶች የተደበቁ አሉ። ስለዚህ ያንን ውስጣችንን ለምሳሌ ውጫችን፣ አቋማችን፣ በቁመናችን፣ በአነጋገራችን አይተው የሚናገሩ ቢያንስ 10% ነው። ስለዚህ የተደበቀ ስንት ፐርሰንት አለ ውስጣችን? 90% ውስጣችን የተደበቀ ነገር አለ። የተደበቀ ሚስጥር አለ። እኛ ብቻ የምናውቀው፣ እኛ ብቻ አውጥተን መጠቀም የምንችለው፣ ሌላ ሰዎች የማያውቁት አለ። ስለዚህ ሰው 10% አይቶ አትችልም፣ አትረባም፣ አንተ ላይ ይሄ ነገር አይሆንልም፣ አይሳካልሽም፣ አንቺ ለዚህ አልተፈጠርም፣ ስንቷን አይቶ 10%። ግን ውስጣችንን ከተመለከትነው እምቅ ብቃታችን 90% የተደበቀ አለ ማለት ነው። ስለዚህ ያንን አውጥተን ልንጠቀምበት እንችላለን። ሰው 10% ብቻ አይቶ የሚነግረንን ባህሪያችንን፣ አነጋገራችንን፣ አቋማችንን አይቶ ድምጻችንን አይቶላ ምን የሚሉ የሚናገሩ ሰዎች አሉ። እኛ እንደማንረባ፣ እኛ እንደማንችል፣ ያሰብነውን እንደማናሳካ። ስለዚህ ያንን ነገር የሚነግሩን ሰዎች አሉ። ስለዚህ ለዛ ሳይሆን ያንን እነሱ የሚሰጡን ሳይሆን ውስጣችን ያለውን እምቅ ብቃታችን አውጥተን ልንጠቀምበት ይገባል ማለት ነው። ይሄ በሁሉም ሰው ህይወት ላይ የሚታይ ነው። ውስጣችን ላይ ከዛ ሰው የሚነግረን ያችን 10%ን የሚነግሩንን ይዘን ብቻ ምን የምንለው ያሰብነውን ሳናሳካ የምንፈልገውን ሳንሰራ የምንኖር ብዙ ሰዎች አለ ማለት ነው። ስለዚህ ሰው የሚሰጠንን ሳይሆን ውስጣችን ያለን እምቅ ብቃታችንን ልናውቅና ልንጠቀምበት ይገባል። ሌሎች ሰዎች የሚያውቁት እውቀታችንና ክህሎታችንን ነው እና አቋማችንን፣ የሰውነታችንን ፊዚካላችንን ነው የሚያውቁት። ሌሎች የማያውቁት ግን አመለካከታችንን አያውቁትም። አወንታዊና አሉታዊ ነገሮችን አያውቁትም። እችላለሁ አልችልም የሚሉትን አያውቁትም። በራስ ያለንን ክብር አያውቁትም። ውስጣችንን አውጥተን መጠቀም እንደምንችል አያውቁትም። ይህንን ሳያውቁ ግን እውቀትና ክህሎታችንን ብቻ አቋማችንን አይተው በምንናገራቸው ነገሮች አይተው ውጫዊ በሆኑ ነገሮች አይተው ብቻ እንደማንችል፣ እንደማንረባ፣ ስኬታማ መሆን እንደማንችል፣ የምንፈልገው ነገር እንደማይሳካልን ይነግሩናል። ስለዚህ ለዛ ሳይሆን ውስጣችንን ልናውቅ ይገባል። በውስጣችን ስሜት ልንመራ ይገባል። ስሜት ስነ ምግባር ነው። ስነ ምግባር ደግሞ እምነት ይሆናል። እምነታችን ደግሞ ለህይወታችን ትልቅ ዋጋ ይሰራል። ስለዚህ ሰዎች የሚያውቁት ባህሪያችን ነው። እምቅ ብቃታችን አለ። አውጥተን ስንጠቀም ዋጋችንን፣ ደረጃችንን፣ ውሳኔያችንን አያውቁም። ሁሉ ነገራችን ብዙ የተደበቀ ተጽዕኖ መፍጠር እንደምንችል፣ ስኬታማ ከራስ አልፈን ለብዙዎቹ መሆን እንደምንችል አያውቁትም። ያንን የምናውቀው ውስጣችንን የተደበቀ እምቅ ብቃታችንን አውጥተን ስንጠቀም ብቻ ነው ማለት ነው። በጣም ወሳኝ የሆነ ሁሌም ይህንን ነገር ሳይደስ የሚለኝ ነገር ለምሳሌ ከኤ እስከ ዜድ ኤቢሲዲ ከኤ እስከ ዜድ 26 ነው። ስለዚህ ለነዚህ ኤቢሲዲ ቁጥር ተራ ቁጥር ብንሰጣቸውና
ያንን ደግሞ ቃላቶችን አንድ ላይ ሰብስበን ደግሞ የሆነ አረፍተ ነገር ብንፈጥርና ብናያቸው በጣም ነው የሚደንቀው ማለት ነው። ከኤ እስከ ዜድ ያሉትን ቃላትን ቁጥር ብንሰጣቸው ለ1 ዲ2 ሲ3 ዲ4 እያል እንደዛ እስከ ዜድ 26ኛ ነው የሚሆነው። ስለዚህ ከዚህ ውስጥ አሁን ስኪል የሚለውን ብንወስድ ስኪል የሚለው ለምሳሌ አሁን ክሎታችን ስንታይ ኤስ 19 ነው፣ ኬ 11 ነው፣ አይ 9 ነው። እንደዛ እያለ ስኪል የሚለው ወይም ደግሞ ክሎታችን 100 መሙላት አይችልም። 100% የሚሞላው የቱ ነው ብለን በህይወታችን ላይ 100 የሚያደርገን ወይም ደግሞ ሙሉ ፐርሰንት የሚሰጠን የቱ ነው ስንል ስኪል ክሎታችን 100 ሊሞላ አይችልም። ስንት ነው የሚሆነው? 82 ነው። ተደምሮ 82 ነው የሚሆነው። ከዛ ናውሎጅ ወይንም ደግሞ እውቀታችን ስናይ ደግሞ እሱም ልክ ስናይ እሱም 96 ነው የሚመጣው። ስለዚህ ክሎት 100 ካልሰጠን እውቀታችን 100 ሙሉ ህይወታችን እንድንኖር ካላደረገን የትኛው ነው ሙሉ ሊያደርገን የሚችለው? ሃርድ ወርክ ወይንም ደግሞ ጠንካራ ሰራተኛ መሆን። እሱ ራሱ ስንቴ ነው ብንወስደው በፊደሎቹ ኤች 8 ነው፣ ኤ 1 ነው፣ ኤር 12 ነው። እንደዛ እያለ ስንት ይመጣል? 98 ይመጣል። አሁንም 2 ይጎላል። የት ነው ታዲያ በህይወታችን ላይ ሙሉ ህይወት እንድንኖር የምንፈልገውን አሳክተን ስኬታማ ሆነ መኖር እንድንችል የሚያደርገን የትኛው ነው ስንለው በጣም ወሳኙ መጀመሪያ ልንሰጠው የሚገባ አቲቲዩድ ወይንም ደግሞ ምንድነው አመለካከታችን ነው። አመለካከት 100% የሰው ልጅ አመለካከቱ ሲለወጥ ህይወቱ ይለወጣል። በዙሪያው ያለው ነገሮች ይለወጣል። አካባቢውን መለወጥ ይችላል። ራሱን መለወጥ ይችላል። ቤተሰቡን መለወጥ ይችላል። ሌላው ክሎት ካለው እውቀት ካለው ጠንካራ ሰራተኛ ቢሆን አመለካከቱ ግን ካልተለወጠ በህይወቱ ላይ ስኬታማ መሆን አይችልም በፍጹም። ስለዚህ ሁልጊዜም ቢሆን መጀመሪያ 100 ህይወታችንን ሙሉ ሊያደርግልን የሚችለው አመለካከታችን ነው። ሰው የአመለካከቱ ውጤት ነው። ስለዚህ አመለካከታችን ምንድነው? እችላለሁ ነው፣ አደርጋለሁ ነው፣ እሳካለሁ ነው፣ የምፈልገውን ሁሉ ማሳካት እችላለሁ ነው ወይስ አልችልም ነው? የትኛው ነው? ስለዚህ መጀመሪያ ሌቱ መስጠት አለብን። ለአመለካከታችን 100 መሙላት አለብን። ከዛስ ጠንካራ ሰራተኛ መሆን፣ እውቀት መኖሩ፣ ክሎት መኖሩ፣ እነዛ ነገሮች በህይወታችን ላይ ሲጨመሩ የበለጠ ተጽዕኖ እንድንፈጥር ከራሳችን አልፈን ለሌሎቹ እንድንሆን የሚረዳን ነው ማለት ነው። ስለዚህ ሁልጊዜ ለአመለካከት 100% ሊሞላልን የሚችለው ያ ነው ማለት ነው። በህይወታችን ላይ ስኬታማ መሆን የምንፈልግ ከሆነ ተጽዕኖ መፍጠር የምንፈልገው ማግኘት የምንፈልግ ከሆነ ምን ማድረግ አለብን? አመለካከታችን ልንቀይር ይገባል። ሰው ቤተሰቡን መቀየር አይችልም። አብዛኛው ሰው እኔ ለቤተሰቤ ነው፣ እኔ ላከሌ ነው ብዙ የምንጠራቸው ሰዎች አሉ። እነዛን ሰዎች መለወጥ የምንችል ቤተሰቦቻችንን መርዳት የምንችለው ምን ስናደርግ ነው? አመለካከታችን ሲለወጥ ነው። አመለካከታችን ሲለወጥ ሌሎችን በገንዘብ ሊሆን ይችላል፣ በተለያዩ እርዳታ ልንረዳ እንችላለን፣ ልንለውጥ እንችላለን። አመለካከታችን ካልተለወጠ ግን ማንንም ልንረዳና ማንንም ልናግዝ አንችልም ማለት ነው። ስለዚህ መጀመሪያ አመለካከታችንን እንለውጥ፣ ከዛ ክህሎታችን፣ እውቀታችንን ጠንካራ ሰራተኛ መሆን እንችላለን ማለት ነው። ለምን እንድንሰራ የት ለመሄድ እንደምንሰራ ሁሉ ጠንቅቀን እናውቃለን። አመለካከታችን ሲለወጥ ከውጪ የሚመጡትን ኔጌቲቭ ነገሮች ትተን ውስጣችን ያለውን መልካም ነገሮችን እየተጠቀም እምቅ ብቃታችን ድብቁን የተደበቀ ክህሎታችንን አውጥተን ስንጠቀም ከራሳችን አልፈን ዓለምን ማስደመም እንችላለን። መልካም። ስለዚህ የዛሬው ስልጠናችን እዚህ ላይ ያበቃል። የሚቀጥለውን ደግሞ በቀጣይነት በሚገርም ሁኔታ አንድ ላይ የምናይ ይሆናል። ስለዚህ ዛሬ ላይ ይህንን ስልጠና የተከታተላችሁ ብዙ ነገሮች እንዳገኛችሁ አምናለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እንዲሁም የደውሏን ምልክት በመጫን ሁልጊዜም የሚለቀቁ ነገሮች ቪዲዮዎች እንዲደርሳችሁ ልላችሁ እወዳለሁ። እናንተ ያገኛችሁትን ለጓደኛችሁ ሼር ማድረግ እንዳትረሱ። አመሰግናለሁ። መልካም ቆይታ